ፍቅር እውር ብቻም ሳይሆን ደንቆሮም ነው። አዎ ደደብ ነው ፍቅር። ሰላም ጤና ይስጥልኝ፣ እንዴት ናችሁ? አክተር ብርሃኑ መስፍን እባላለሁ። ሰላም እንዴት ናችሁ? እኔ ደግሞ ቤተልሔም ፍቅር እባላለሁ። ፍቅር እንዲህ በቀላሉ የሚበጠስ ገመድ አይደለም። ሰላም እንዴት ናችሁ? ሊሊታ ኃይሉ እባላለሁ። በካራክተር ስሜ ፌቨን። እኔ ደግሞ አሚር ሐሰን እባላለሁ። በካራክተር ስሜ ሄኖክ ነው እንጂ እየጠበኳችሁ እኮ ነው። እንዴ ጀምሯ እንዴ? ሰላም አብርሃም ነኝ። በካራክተር ስሜ ደግሞ አቢኒ። በቅድሚያ ወዳችሁና ፈቅዳችሁ የምትከታተሉን የኩል ዩቲዩብ ቻናል ተከታታዮች በሙሉ አክብሮታችንና ፍቅራችን በያላችሁበት ድረስ ስላለው የግማሽ ፍቅር ተከታታይ ድራማ ዳይሬክተር ጅነን አባየሁ እባላለሁ። በግማሽ ፍቅር ተከታታይ ድራማ ላይ የሩትን ገጸ ባህሪ የምጫወተው እኔ ነኝ። እንደምታውቁት ኩል በተሰኘ ዩቲዩብ ግማሽ ፍቅር የተሰኘ ተከታታይ ድራማ ይዘንላችሁ መተናልና ቻናላችንን ሰብስክራይብ በማድረግ ቤተሰብ ስለሆናችሁ እናመሰግናለን። እንደሚታወቀው ግማሽ ፍቅር የተሰኘው ድራማ ኩል በተሰኘ ዩቲዩብ ቻናል ዘወትር ቅዳሜና ሮብ ወደ እናንተ ይደርሳል። ያው ዛሬ ተላለፈ የነበረው ክፍል 4 ድራማችን ሮብ ዕለት በልዩ ዝግጅት ወደ እናንተ ይደርሳል። እናንተ እስከዛ ቻናላችንን ሰብስክራይብ እያደረጋችሁ ጠብቁን። እንደምታውቁት ቅዳሜና ሮብ ይተላለፍ የነበረው ተከታታይ ድራማችን የዛሬው 4ኛ ክፍል ለሮብ የተላለፈ ሲሆን እስከዛው ሰብስክራይብ እያደረጋችሁ እንድትጠብቁን ስንል በትህትና እንጠይቃለን። ዛሬ ተላለፈ የነበረው የግማሽ ፍቅር ክፍል 4 ድራማ ወደ ሮብ የተሸጋገረ ሲሆን ወዳችሁት ስለምትከታተሉንና በአክብሮት በነፃነት ሀሳብ አስተያየታችሁን ስለምትሰጡን እጅግ በጣም እያመሰገንን ከይቅርታ ጋር እስከ ሮብ ድረስ ሰብስክራይብ እያደረጋችሁ ጠብቁን። እናመሰግናለን። ዛሬ ደርስ የነበረው የክፍል 4 ድራማ ወደ ሮብ የተሸጋገረ ሲሆን እስከዛው ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ስለ ወዳጅነታችሁ እናመሰግናለን። ጉልበት የሚሆኑ አስተያየቶቻችሁን በመስጠት ወዳጅነታችሁን አጠናክሩ። ለውድ ቤተሰባዊነታችሁ ከልብ እናመሰግናለን። በቃ ጨርሻለሁ፣ አትምጡ፣ ነግሬያቸዋለሁ።